ዛሬ እጅግ በጣም ጠቃሚ በሆነ ርዕስ ተከስቻለሁ። እሱም ምንድነው? በሂደት የኢኮኖሚ ነፃነት፣ የቢዝነስ ነፃነት ከአነስተኛ ገቢ ወደ መካከለኛ ገቢ፣ ከመካከለኛ ገቢ ደግሞ ወደ ከፍተኛ ገቢ መሸጋገር ይቻላል በሚለው ሐሳብ መጥቻለሁ። ስለዚህ እስከ መጨረሻው እንድትከታተሉኝ ከወዲሁ ጠይቃለሁ። በመጀመሪያ ላይ ያስኩት ማሳበብ አቁም ይላል። ብዙ ጊዜ እቅዶች እናወጣለን። አዲስ ዓመት በመጣ ቁጥር አዳዲስ እቅዶች እናወጣለን። ነገር ግን እቅዳችን ተፈጻሚ የማይሆንበት ምክንያት ማሳበብ ማቆም መቻል አለብን። እኔ እኮ ያልጀመርኩት ገንዘብ ስለሌለኝ ነው። እኔ እኮ ያልጀመርኩት ጊዜ ስለሌለኝ ነው። እኔ እኮ ያልጀመርኩት ስላልተመቻቸልኝ ነው። እኔ እኮ ያልጀመርኩት ጥሩ ላፕቶፕ ስለሌለኝ ነው። እኔ እኮ ያልጀመርኩት ቆንጆ ሞባይል ስለሌለኝም፣ እኔ እኮ ያልጀመርኩት ቢሮ የለኝም የሚሉ ሰበቦች የእድገት እንቅፋትና ጸር ስለሆኑ እነዚህን በፍጥነት ማስወገድ ተገቢ ነው ማለት ነው። በሁለተኛ ደረጃ የዓላማ ጥራት። የዓላማ ጥራት ስንል ምንድን ነው? ልንሰራው ያሰብነውን ልንለውጠው ያሰብነውን እቅድ ለስንት ጊዜ ነው የያዝነው? ለምሳሌ ለአንድ ዓመት ከሆነ መጀመሪያ በየጊዜው እየገመገም በየጊዜው እያየን ለአንድ ዓመት ሞክረነዋል ወይ? የዓላማ ጥራት ያለው ሰው መዳረሻውን ያውቃል፣ መካከል ላይ ያውቃል፣ የጀመረው ቢዝነስ የት ላይ እንደደረሰ ያውቃል፣ ምን ደረጃ ላይ እንዳለ ያውቃል። ምን ደረጃ ላይ ያለ የሚያውቅ ሰው ደግሞ ቀጣይ የሚሆነውን ይገምታል፣ ፕሪዲክት ያደርጋል፣ ህይወቱን የሚለውጥበትን መስመር ያስተካክላል ማለት ነው። በሶስተኛ ደረጃ ውጤቱን ቶሎ የመጠበቅ ወይ ደግሞ ውጤቱን ቶሎ ለማየት የመቸኮል። ይሄ ምን ማለት ነው? ማንጎ ተክሎ ፍሬውን በነገ ጠዋቱ እንደመጠበቅ ማለት ነው። ሂደት ያስፈልጋል፣ ፕሮሰስ ያስፈልጋል። እኛ የራሳችንን ስንሰራ፣ እኛ የራሳችንን ስንወጣ፣ ተፈጥሮ ደግሞ የራሷን ሂደት በትክክል ትወጣለች። ስለዚህ ጊዜ መስጠት ያስፈልጋል ነው የሚያሳየው ማለት ነው። በአራተኛ ደረጃ የፍርሃት ስሜትን ማስወገድ። ላይሳካ ይችላል፣ ላይሆን ይችላል፣ እነከሌ እኮ ነግረውኛል፣ እነከሌ ከስሮበታል ብሎ ማሰብ። በመጀመሪያ ጊዜ ከዚህ በፊትም እንደምገልጸው ወደ አንድ ቢዝነስ፣ ወደ አንድ ስራ፣ ወደ አንድ ትምህርት፣ ወደ አንድ ህይወት ወደሚለውጥ ጎዳና ላይ ስንንቀሳቀስ ቢቻል ያለፉ ሰዎችን መጠየቅ፣ ቢቻል መጽሐፎችን ማንበብ፣ ቢቻል በቂ መረጃዎችን መውሰድ፣ ቢቻል ከገባን በኋላ ግን እነከሌ ስለከሰሩበት እኛን ያከስራል ብሎ መተው በፍጹም በፍጹም የማይፈልግና የእድገት ጸር ነው ማለት ነው። በብዛት በዓለማችን ላይ ውጤታማ የሆኑ ሰዎችን ስናይ እነ ዋረን ባፌት፣ እነ ስቲቭ ጆብስ፣ እነ ጃክማ የአሊባባ ፋውንደርን ስናይ ፐርፌክሽን የላቸውም። ወይ ደግሞ ሁሉን ነገር በልምድ በችሎታ አይደለም የገቡት። የጃክማን ታሪክ ብናይ ወደ 7 ጊዜ ወድቋል። ኦክስፎርድ ዩኒቨርሲቲ ሁሉ ሪጀክት አድርጎታል። በኋላ የቴክኖሎጂ እውቀት እንደሌለው፣ ስለ ሰርቨር እውቀት ራሱ እንደሌለው በብዙ ቪዲዮዎቹ ገልጿቸዋል። ስለዚህ ፐርፌክሽን ኢዝ ዘ ኢነሚ ኦፍ ፕሮግረስ ነው። ስለዚህ ብዙ ጊዜ ፐርፌክት የሆኑ ሰዎች አይሰሩም። ገና ከማሰባቸው ላይሳካ ይችላል ብሎ ፕሪዲክት ያደርጋሉ። በድፍረት የሚገቡት ከዛው በፕላን ቅድም ባስቀመጥኳቸው መስመር ውጤቱን እያዩ የሚገቡ ሰዎች እጅግ ውጤታማ ይሆናሉ። በመጨረሻ ላይ የማስቀምጥላችሁ በአምስተኛ ደረጃ የማስቀምጠው ከአቅም በታች መኖር። እንዴት ነው ከአቅም በታች መኖር? በአቅማችን መኖር አይደለም። ምናልባት ደሞዛችን 10,000 ከሆነ እስከ 10,000 ድረስ አብቃቅተን መጠቀም አይደለም። ከአቅም በታች መኖር ማለት 10%ቱን ለቁጠባ፣ 10%ቱን ለአስቤዛ፣ 10%ቱን ለትምህርት፣ የተረፉትን ለሕክምና ደግሞ ወይ ደግሞ ለኢንሹራንስ ወይ ለጋራንቲ ማስቀመጥ የሚችል ሰው መሆን መቻል አለባችሁ። እነዚህን በጥንቃቄ የሚወጣ ሰው እጅግ በጣም ውጤቱን በፍጥነት ማየት ይችላል። ቅድም እዛ ጋር እንደገለጽኩት ለምሳሌ በአይሁድ ሕግ ወይ ደግሞ መጽሐፈ ምሳሌ ላይ ምን ይላል? ተበዳሪ ያበዳሪው አገልጋይ ነው ይላል። ዕዳችሁን መቀነስ አለባችሁ። ዕዳ ያለበት ሰው
ብዙ ጊዜ ለእድገት ጸር ስለሆነ ዕዳን የሚያበዛ ሰው ኢኮኖሚ ነፃነት ወይ ደግሞ የገንዘብ ነፃነት ሊፈጥር አይችልም። የኢኮኖሚ ነፃነት ለመፍጠር እነዚህ ቅድም የጠቀስኳቸውን ሁሉ ስቴፖች አስተካክሎ መሄድ ያስፈልጋል። ጥቃቅን ወጪዎችን መቀነስ፣ ለምሳሌ በእግር ሊካሄድ የሚችልን በክፍያ መጓዝ። አንድ ቡና ጠጥቶ የሚውል ሰው 3-2 መጠጣት። ወጪው ሲታይ ምናልባት 30 ብር ሊሆን ይችላል። አንድ ቡና እንደ ቀላል ሊታይ ይመስላል። በወር ሲደመር ግን እጅግ በጣም ወጪው ትልቅ ነው። እንደ ቅድሙ እቺ ትንንሽ ወጪ ተደምራ ለትልቅ እንደምትሆን በታክሲ መሄድ እየተቻለ ኤክስትራ መሄድ፣ በራይድ መጠቀም፣ በሁለት ጫማ ወይ ደግሞ በአንድ ጫማ ቅያሬ ጫማ ካለ ወሩን ማለፍ እየተቻለ አዲስ ሌላ ትርፍ ጫማ መግዛት፣ ካቢኔቱ እስኪሞላ፣ የጫማ መደርደሪያው እስኪሞላ፣ የልብስ ሳጥን እስኪጨናነቅ ድረስ ላላስፈላጊ ወጪዎች ማውጣት የኢኮኖሚ ነፃነት አያመጣም። የኢኮኖሚ ነፃነት ለመገንባት ከፈለግ ቅድም የጠቃቀስኳቸውን ጥቃቅን ወጪዎችን በመቀነስ በመርህ በመኖር የህይወት ነፃነት፣ የገንዘብ ነፃነት መፍጠር እንዲሁም ደግሞ ለሌሎች የሚተርፍ ቢዝነስ መፍጠር የምትችልበትን ሁኔታ መወሰን በእጅህ ነው ያለው። ተጠቀሙበት። እጅግ በጣም ይሰራል። መሰል ቁም ነገር የሚመቻችሁ ከሆነ ሰብስክራይብ ማድረግና የደውል ምልክቱን መጫን አትርሱ። በድጋሜ በእንደዚሁ በጣም ማራኪና ጠቃሚ በሆነ ርዕስ እስክንገናኝ ድረስ ቸር ሰንብቱ።